ሰላም 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 ሙስሊሙም ክርስቲያን እህቶቼ ወንድሞቼ እንዴት አደራችሁ? አዳር ትዳር ኦኬ ዶኬ ነው። ፋይልና ፎሮፎር ነው። ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ። ፈጣሪ በያላችሁበት ቦታ ይጠብቃችሁ። ምቀኛ፣ ሸረኛ፣ ተንኮለኛ፣ መተተኛ፣ አሽሙረኛውን እግዚአብሔር አምላክ ያዝላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። ወጥቶ ከመቅረት ያድናችሁ። ሰፊ እንጀራን መድኃኔዓለም ይስጣችሁ እያልኩኝ ብቅ ጥልቅ ፈካደ መቅነጠፍ ጠሽ ጠንቧ ብዬ መጥቻለሁ። የኔ ወዶች፣ የኔ ማይፎንቃዎች፣ የኔ ማይ ስዊቶች ባላችሁበት ቦታ እመብርሃን እንደ እምነታችሁ ፈጣሪ ጥብቅ ያልጋችሁ፣ ክፉን ያዝላችሁ። ከጓደኛ ጠላት፣ መተተኛ፣ አሽሙረኛ፣ ተንኮለኛ ይሰውራችሁ። ሲያዩን የሚያብዱ፣ ሲያዩን የሚቀኑብን፣ ሲያዩን ያለንን ስም በስም ላይ የሚሰጡትን እግዚአብሔር ያዝልን። አይናቸውን እጃቸውን መድኃኔዓለም ያዝልን እያልን መተናል ማለት ነው። ይሄንንም ጸሎት ስናደርግ እኮ የሚቃጠሉ አሉ፣ የሚያብዱ ማለት ነው። ገና ትነዳላችሁ፣ ፌንት ትጋጫላችሁ ማለት ነው። ማን ስለሆንኩ? ጂጂ ስለሆንኩ አልበገሬዋ ስለሆንኩ ማለት ነው። ጂጂዬ እናቴ የኔ ድንቡሽ ብሼ ጂጂዬ እድሜና ጤና መድኃኔዓለም ይስጥሽ። አዎ ጂጂዬ ድንቡሽ ያልኩ እኮ ነኝ። ድንቡሽ ስለማንም የማልጨነቅ ስለምንም የማልጨናነቅ ሰውን ከጥፍር ቆሻሻ የማልቆጥር ማለት ነው። በሰው አይምሮ ሳይሆን በራሴ ጭንቅላት የምመራ ጀግናና ቆፍጣና ሴት ነኝ። እና ምን ልላችሁ ነው? ትላንትና የኔ ውዶች፣ የኔ ልጆች፣ የኔ ደጋፊዎች የምትወዱኝ ጂጂዬ አትሳደቢ ምናምን ብላችሁኛል። አዎ ትክክል፣ መሳደብ አልነበረብኝም እና አንስቼዋለሁ። ዛሬ ግን መልስ ልሰጣት እስቲ በጸባይ መልስ ልስጣት ማለት ነው። መቢ የምትባይ ከትላንት ጀምረሽ ኮሜንት አንድ ደብተር ትጽፊያለሽ። አሳዘንሽ እናቴ ትሙት። ጠምቧ ያልሽው ጠምቧ ጠምቧ ብለሽ ልፈነጂ ነው። ምክንያቱም ጂጂ ስለሆንኩ፣ እኔ መያዝ ስላቃታችሁ፣ እኔን ማሸነፍ ስላቃታችሁ ዘቀዘቃችሁኝ፣ ሞለጫችሁኝ፣ ምን አላችሁኝ። ያላደረጋችሁን ነገር አለ እንዴ? የለም። ምኔ ክብሬ ዝንቤ እሻላለም። በልጬ ነው የተገኘሁት ማለት በልጬ ተገኝቼ ምርጥ ደጋፊዎችን ያብን ይዤ አለሁኝ። ያቺ የእንዳልክን ደጋፊ ይዛ የነበረችው ጂጂ መልካም ሰዎችን አፍርቼ አለው። መብርዬ አትደንግጪ፣ አትበርግጊ። መቢ የምትባየዋ ማለት ነው። ሲቀጥል ደግሞ ጂጂ ያብን አለች እኮ። ያብን ስትሞልጭው አልነበረም ወይ? ኧረ ደረትሽና ጦትሽ ሞለጭ አንቺ ሸፋፋ። የስድብም አይነት አለው። ስለዚህ ወይን ወሽመጥ የሚቆርጥ ስድብ መቶ አለብኝ። አዎ ከፈጣሪም ከአምላኩም ያጣላል። እና ምን ልልሽ ነው? አንቺ ሸፋፋ ማለት ነው። እኔ ጂጂ ነኝ ስለ ያብ ክፉ ወጥቼ የተሳደብኩ አይደለም። ልሰድበው ይቅርና እንደው በስተት እንኳን ያብ እንዲነክ ብዬ ክፉ ቃል የተናገርኩትን ካለ አምጪ አንቺ ጠንባራ ጥንብርብር እየሰከርሽ እየገባሽ እኔ ጋር አታላዝኝብን። አትቢ ሂጂና አልቀሽ እዛው አለቃቅሱ እዛው በለመዳችሁበት። እኛ ደስታ በደስታ ነን። እኛ ከለቅሶ ህይወት ወጥተናል እናቴ። ደስታ የሌለበትን ህይወት መከተትለን ትተናል። አሁን ደስታ ብቻ ያለበትን ህይወት ነው እየተከተልን ያለ ነውና ምን ልልሽ እፈልጋለሁ። መቢ የምትባዩ ሂደሽ መቢና ሳሪ የምትባዩ ሂዳችሁ እዛው አለቃቅሱ። እኛ ጋር ብታለቅሱ ከጥፍር ቆሻሻ የሚቆጥራችሁ የለም ለማለት ፈልጌ ነው። የዛኔም እኮ እንዳልክን ግሩፕ ከፍቼ ረሳሽው እንዴ? መቢ ጭንቅሌሽን እንደዚህ አርጊው ክርክር አርጊው። እንደዛ ስትወቅጡት እኮ ነኝ በአንዱ ስልኬ ሙዚቃና ወይም መዝሙር ነው የምሰማ የነበረው። ስድባችሁን አለመስማት ብዬ ረሳችሁት እንዴ? ጂጂ እኮ አትሰማንም። ይሄው በአንድ ስልኳ ትላላችሁ። ምክንያቱም ስድባችሁን አለመስማት ብዬ ማለት። ይሄንን ደግሞ አይነ ስውር ራሱ ድምጻችሁ ራሱ አለ አይደል እንዴ? አትሰማንም የምትሉት
ያብን በርግጥ እንዳልክን ዘቅዝቁት ብያለሁ። ከዛ ስዘቀዝቁት ደግሞ ተዘቅዝቁ ራሱ ያምራል። ሆዴ ቡጭ ቡጭ አለ አላስችላለኝ። ጂጂዬ እኛ ዘቅዝቀነዋል ለምን አንቺ አዘቀዝቅም ስትሉኝ፣ ኧረ እናንተ አልኳችሁ። እናንተ እንዳልክዬማ ተዘቅዝቁም ያምራል እያልኩ እናንተ የዘቀዘቃችሁትን ራሱ እኮ እግዚአብሔር ምስክሬ ነው። አንድ ቀን አይቼዋለሁ። እንዲህ ወደ ላይ ነው የማሳልፈው ክርስቶስን። እናንተም ጠንቅቃችሁ ታውቃላችሁ። እና ምን ለማለት ፈልጌ ነው አይደለም ያብዬን ቆፍጣናው፣ ሸንቃጣው፣ ሽንቅጥቅጡ፣ ጀግናው፣ አንበሳው፣ በቃሉ የሚጸናው ንጉሱ ማለት ነው እንኳን እሱን ክፉ ቃል ልናገረው ለማለት ፈልጌ ነው። ብናገረው ራሱ ምን አገባሽ ብናገረው መብት አለኝ። አንቺ አለቅላቂ አይጠቅስሽም፣ ስለ ያብ አይጠቅስሽም። ለያብ አለንለት ምርጥ ደጋፊዎች ማለት ነው። አሁንማ እግዚአብሔር ቫይራል እየወጣ ነው። በስማም ያብዬ ቆፍጣናው ሸንቃጣውን። ይሄ ደግሞ ያቃጠላችሁ ምን እንደሆነ ታውቃላችሁ? ያብ ቆፍጣናው ሸንቃጣው ቁፍጥንጥኑ የሚለው ቃል ጭንቅላታቸውን አስነቅሏቸዋል። ምክንያቱም እሱን እዚህ ደረጃ ውስጥ እንዲገባ አይፈልጉም። ስለዚህ ቆፍጣናው ሽንቅጥቅጡ በቲክቶክ ቫይራል እየወጣ ነው። ቫይራል አቤት ስታምሩ፣ አቤት ያብዬ የራስን ብጤ ያገኘክ፣ እንዴት ቆንጆ ናችሁ፣ ፍጻሜያችሁን ያሳምርላችሁ፣ አንዳንተው የተረጋጋችሁን እግዚአብሔር ምስክሬ ነው። ቲክቶኩ እግዚአብሔርን ያብና እንትና የያብ እንትን እየሞላ ነው ማለት ነው። እንዴ እኔ አሁን ለምሳሌ በፊት በምንለጥፈው እግዚአብሔር ከ2000 አልፌም አላቅም። ሌላውም ሲለጥፍ 2000 3000 ከዛ አልፎ አያቅም። የያብ ግን እስከ 8000 ላይክ ነው ያለው። 8000 ላይክ 3000 ኮሜንት። አንዷ ለቃ ያየሁት እኔ ጉድን ያልኩት እንዳለ ልብ ቅርጽ እንዳለ ፍቅራችሁ ያመር እንዳለ ውፍ ገላገለ የሚል ነውና ብዙም አደንግጡ እና ቫይራል እየወጣ ነው። የኔ ፎንቃዎች የኔ የያብን የምትለጥፉ ደጋፊዎቹ ማርያምን ጀግናዎች ናችሁ። እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ። ለሰው ደስታ የምታስቡ እግዚአብሔር ደስታውን ይስጣችሁ ማለት ነው። የሱን ውርቀት ለተመኛችሁት በልጦ ሲገኝ ደግሞ ያዙ ይልቀቁኝ ያላችሁ ደግሞ እግዚአብሔር ልቦና ይስጣችሁ። ልቦና ዘላለም ዓለም ታለቅሳላችሁ፣ ዘላለም ዓለም ታብዳላችሁ። ከዛ ውጭ ምንም አታመጡም። ምንም አታመጡም። ያብንማ ስትረግጡት ስትረጋግጡት የነበራችሁት እናንተ። አላስፈሳ አላስገሳ ብዬ ወጥሬ ከጎኑ የቆምኩት እኔ እና ብዙም አትለፍልፊ ለማለፍ ፈልጌ ነው። አይነ ስውር ከሆንሽ ነው ጆሮሽ የተደፈነ ስለሆነ ከሆነ ነው እንጂ ስለ ያብ እንኳን እኔ ማንኛውም ሰው አያማኝም። ምክንያቱም ከናንተ በልጬ ተገኝቼ በአንድ እግሬ እንዳትፈሱ እንዳታግ እኔ አንዷ ነኝ። እኔ አድብድብቼ ያስኳችሁ ወላ ቲክቶኩ ወላ ዩቲዩበሮች ሳይቀር ማለት ነው። አልሸነፍ ብሰድቡኝ ብዘለዝሉኝ ምን ብትሉኝ ከጥፍር ቆሻሻ ሳልቆጥራችሁ በአንድ ቃሌ ጸንቼ ወጥሬ ይዤ ደጋፊን ያበጀውለት እኔ ጂጂ ይባላለሁ ማለት ነው። ገባሽ? የወንድ አልጫ ሁሉ ሳይቀር የወንድ ሴት ሁሉ ሳይቀር ነበር ስታስረግጡት የነበረው። ወይ ወንድ አትሉት ወይ ሴት አትሉት፣ አንድ ቦቅባቃ ዩቲዩበር አለ። እሱ ሁሉ አልቀርም። ሴት በሉት ሴት ወንድ ልጅ ቆፍጣና ሆኖ ትክክለኛ ንግግር ሲናገር እንደ ሴት ሲል አይደለም። አንድ ሴት አትሉት ወንድ አለ። ወንድ ሳይቀር ስታስረግጡት ነበረ ያብን እና ቲክቶክ ላይ እስኪ በቃችሁ እኔንም ጭምር ስትረግጡኛል። ምን አመጣሽ? ምንም እምር ድምቅ ብለን የመጣ ያብዬ ደግሞ ይኸውላችሁ እምር ከማንም በላይ ሆኖ ሳይወድቅ ጀግና አንበሳ ሆኖ ስዕል የሆነችዋን ይዞ መጣ። ይሄ ነው የሚያሳብዳችሁ። ለምን እንዳል ካልወደቀም ነው መቼም አይወድቅም። እኛ ከእውነት ጋር ነው የቆምነው። ከእውነት ጋር ስለቆምን ነው ያብን ወጥረን የያዝነው። ወጥረን ማለት ነው እኛ በፊት ከለቅሶ ውጭ ከመታመም ውጭ ያተረፍነው ነገር የለም። አሁን ደስታ በደስታ የሚሆነን ድግፍና ይዘናል። አትንጫጩ ማለት ነው። ሪፖርት አደረጋችሁ፣ ሰደባችሁ፣ ገለበጣችሁ፣ ገለባበጣችሁ፣ ምን አመጣችሁ? ምንም። ይሄው ያብም አለ እንዳልክ ቆፍጣናው ሸንቃጣው አለ እንዳልክን ቆፍጣና አልኩ እንዴ? አምልጦኝ ነው
ወይኔን እንዳልክዬማ ድራሹን አጠፉት እኮ ድራሹ ወይኔ እንዳልክ ኧረ እንዳልክ ቆፍጣና ሸንቃጣ ምን የመሰለሽ ሴት ይዘክና አንተም ስራ ለማንም ኩታራም ብለህ ድራሽ አይጥፋ ከመለፍለፍ ውጭ ከመንተክተክ ከመሆን በቁበቅ ውጭ ምንም አልሆንም ያቢኸው ከአንተ ኋላ መት ምን የመሰለሽ ንግስቷን ይዞ መጣ እንደሱ ባህሪ አንድ አይነት ቁንጅና ከመልክ ከባህሪ አንድ አይነቱ መድኃኒዓለም አንስቶ ጀባ አድርጎ ሰጠው በቃ እግዚአብሔር አይ መድኃኒዓለም ይሄን ይቆንሱ ውይ እስቲ ይዞ ሲመጣ እንዴ ነው አቃለው አሁን አመድ ከሷ ከተለየማ አመድ ነው የሚመስለው ከሷ ከተለየማ እንደው አመዱ ቡን ነው የሚለው ውይ እናንተ ቆይ ልንገራ እናንተ ኧረ ይላል አመዱ ቡና ለቆ ሄሉን የነካኮ ሰው ወንድ አንተን አይልም በቃ ይሄው ካለሷ እኮ አያምርበትም ወንድ ልጅ እኮ ካለሷ አያምርበትም ይሄው ከሳ ጠቆረ ምን መሰለ ከእንደዛ ነው የምትሉት አብሬያችሁ ስለነበርኩ ስለማውቀው ማለት ነው ያልከሳውን ሰው ራሱ ከሳ ጠቆረ ከሷ ተለይቶ አይናችሁ እንኳን ይታወራል ምን የመሰለ ስዕል ልጅ ይዞ እንኳን አይናችሁ ታውሮ ይሄ በደንብ ነው ውስጣችሁ ስለነበርኩ አውቀዋለሁ ማለት ነው ስለዚህ ያባችን ቆፍጣናው ሽንቅጥቅጡ አምሮበት ይመጣል ዛሬ ብትን እያለ ይመጣልናል እና ብትን ያው አንተ ማለት ሻይ የጠጣክ ራሱ ብትመጣ ህዝቡ ያያል በቃ አይን ውስጥ የምትገቡ ናችሁ በቃ በአሁኑ ሰዓት እናንተ ናችሁ ድምቅ እያላችሁ ቲክቶክ ላይ እየወጣችሁ ያላችሁትና እዚህ ላይ ፖስት የምታደርጉ ልጆች እናመሰግናለን የያብ ደጋፊዎች በርቱ ጠንክሩ በአንድ እግር እናቆመዋለን ማን ስለሆንኩ ጂጂ ስለሆንኩ ችሎታው ስላለኝ እና ወይዘሪት መብሪ አንቺ ትንኩሼ አትበጂ አትንቀይ ማለት ነው ነቀልቀል መቢ ነው መብራት ኧረ መብራትሽ ይጥፋ መቢ የምትባየዋ ማለት ነው እና ሳሬ የምትባየዋ ልጅም አንቺ ጂጂ ያፍሽን ያዥ አንቺ ስርዓት ያብን መሆን አይቻልም ጂጂን መሆን አይቻልም እኔም መሆን አይቻልም እኔ ንግስታችሁና ፕሬዝዳንታችሁ ነኝ ንግስታችሁ ለግሬት ጣቢ ራሱ አትሆኑ እንጂ እንደናንተ ቢሆን እኮ አርዳችሁ ቀብራችሁ ነበር አርዳችሁ የሰውን ደም ሁሌ መጠጣት ኧረ ይከብዳል እና ወደ ራሳችሁ ተመልሳችሁ የይቅርታ ልብ ኑሯችሁ ሄሉንም ያብንም ሳትለዩ ብትደግፉ ይሻላችኋል ብዙዎች እጅ እየሰጡ ነው ብዙዎች እየተመለሱ ነው እውነቱ ሲገባቸው ጂጂዬ እውነትሽን ነው ከእውነት ጎን ነው የቆምሽው ብለው እየተመለሱ ከናንተ መሃል ውስጥ ራሱ 5 ልጆች አሉ ይቅርታ በውስጥ የጠየቁኝ ማለት ነው አያችሁ እውነት ሲገባ እውነትን ሲያቁ ይመለሳሉ እንደንቺ አይነት አንቺ መቢ የምትባይ ፈልፈላና ቡጉር የሆንሽ ነገር ማለት ነው እንዳንቺ አይነቱ ዘላለም ዓለም ያለ እያለቀሰ ይኖራል ወይን ከስራ ሻሎሽ ወይን ከራስ ሻሎሽ ወይን ከቤተሰብ ሻሎሽ የሰው ህይወት ላይ ራሴን አሞኛል ከፎቅ ተወረወርኩኝ ባፍጢሜ ተደፋውኝ ደም ግፊት የተነሳ ወይ ያላችሁ ጨንጓራ ትርፍ ጨንጓራ ከምታወጡ ለፈጠራችሁ እንኳን ያላፈነደዳችሁትን ነው ለሰው እንትን የምታፈነድዱት ማለት ነው እና እኔ አሁን እናቴ እኔማ በፊት በነበር ማንጅራት ገትር ነበር የሚዘይ እግዚአብሔር ይመስገን ከማንጅራት ገትር አለ ወጥቼ የሰላም እንቅልፍ ለሽ ብያራት ትግሬን ዘርግቼ እየተኛው ነው ቅዠቴ ዛሬ ምን ተከሰተ ዛሬ ምን ሆነ መድኃኒዓለም እንደው ከጭንቅላቴ ንቅል አድርገህ ስላወጣህልኝ አመሰግነዋለሁ መድኃኒዓለም ክብር ምስጋና አምልኮ ዳሴ ሊሆን እንጂ አይደለም ራሴን ፈጣሪን ራሱ ረስቼ ነበር እግዚአብሔርን ፈጣሪን ራሱ ረስቼ ጸሎት ላይ ሁኜ የነሱ ከተለቀቀ ጌታ ሆይ በኋላ ጸልይ ያለው አንተ እንደሰው አይደለህም ብዬ ቁጭ ብዬ ቱባ ያለው ከዛ የሚነቅል
ኮሮና ነቅዬ ጸሎቴን ሳላር በዛው እልም ብዬ የምተኛ ነበርኩ። አሁን ግን ሰላም ጸሎቴንም ሆነ በቃ በገባን ቁጥር ያብን እናያለን። ደስታ በደስታ ሆነ ለጥ እናቴ እና ሄደሽ ተንፈቅፈቂ ተንቦቅቦቂ እዛው አንድ ቀን ደስታ ሳታገኙ አንድ ቀን የሰው ልጅ እንደው አንድ ቀን ለኦዲየንስ ደስታ አይሰጥም። ደስታ ሳታገኙ እየተንቦቀቦቃችሁ አላችሁ። አሁንም ተንቦቅቦቁ ምን ልላችሁ ነው? አሁንም ቢሆን ያብና ሄሉን ለማስታረቅ ሞክሩ። አንድ ላይ እንዲመጡ አድርጉ እንጂ እኛ ጋር እየመጣችሁ አታለቃቅሱ ለማለት ፈልጌ ነው። ያ ምን ይመስልሽ ቆፍጣና ይዟል። ህይወት ወደፊት ነው እንጂ ወደኋላ አይመለስም ለማለት ፈልጌ ነው። እና እኔ ጂጂ ነኝ። ማንንም ከጥፍር ቆሻሻ ማልቆጥር ማለት ከተነሳብኝ ደግሞ ከጭንቅላት እስከ እግርሽ ድረስ ምገልብ ሴት ነኝ። ምንም አይነት ስድብ ይሁን እለቅብሻለሁ። ሞተሬ ማለት ነው። ገባሽ? አወጣዋለሁ። እንደው ቁመሽ እንዳትሄጂ አድርጌ ነው ሙልጭልጭሽን ማወጣው ማለት ነው። ገባችሁ? ስለዚህ እኔ ወዶቼ እኔ ማይፎንቃዎች የአብ ደጋፊዎች እግዚአብሔር ይጠብቀን ሁላችንንም። ሳንነካቸው የሚነኩን የሚቀኑብን የሚቃጠሉብን ምቀኛ ሸረኛውን እግዚአብሔር አብዝቶልናል። ደስ ይላል። ምክንያቱም ለውጥ እንዳለንና ለውጥ እንዳለ ያስታውቃል ማለት ነው። የአባችን ቆፍጣናው ሸንቃጣው ሽንቅጥቅጡ አይለን በገሬው በቃሉ የሚጸና ህይወት ይቀጥላል። በርታ፣ ጠንክር። ቶሎና እንደማን እንደ ዩቲዩበርሽ ቀን በቀን ራሱና ልቀቅልን እና እንትን አድርጉለት። ኮፕሊንክ አድርጉለት። እንትን አልንቀሳቀስ ያለው እንደዚህ ምቀኞች ሪፖርት እያደረጉበት ነው። እናንተ በኮፕሊንክ እሺ፣ አንድ ቀን ያልፍልናል።